ነብዩ አለይሂ ሰላቱ ሰላም ረሱል ሰለላሁ ዐለይሂ ወሰለም ቃል አይገልጸውም። ውዴታቸው ጥልቅ ነበር፣ እረፍት ነሽ ነበር። እንቅልፍ የላቸውም። ጭንቀታቸው ቀን እሱ ነው፣ ምሽት እሱ ነው አለይሂ ሰላቱ ወሰላም። ረሱሉ ሰለላሁ ዐለይሂ ወሰለም ሶላ አላ ረሱልላህ ቃል አይገልጸውም። እኔም መመዘን አልችልም። አንዳንዴ ፍቅራቸው ሰው እንዴት በዚህ ልክ ለሰው ይኖራል? ሰው እንዴት ኡመቱ ረፍት ይነሳዋል? ሌላ አንድ ሐዲስ ልጨምርላችሁ። ከማ ፊ ሙስሊም ላይ ኡበይ ብኑ ከዕብ ይንገረን ሐዲሱን። አንዴ ይላል ኡበይ ብኑ ከዕብ የዚህ ኡማ ቁርአን አንባቢው ነው፣ የቁርአን ኤክስፐርት ነበር። ከረሱሉ አፍ ነው ቁርአንን የወሰደው። አንዴ ቁጭ አልኩ መስጂድ ውስጥ፣ አንድ ሰው መጣ ከጎኔ ቁጭ አለና ቁርአን አነበበ። የቀራው አቀራር ረሱል ካስተማሩኝ የቁርአን አቀራር ውጭ ነበር። ተገረም። ሌላ ሰው መጣ በስተግራዬ ቁጭ አለ። ቁርአን ቀራ። ረሱል ሰለላሁ ዐለይሂ ወሰለም ካቀሩኝ የተለየ ነበር አቀራሩ። እንዴ ቁርአንን